ሰላም እንዴት አላችሁ? እንግዲህ ቴክኖሎጂ አሁን ላይ በጣም በሰፊው የሚዘወተር ነገር ነው። ለምሳሌ በስልካችን የምንጠቀመው ነገሮች ቴክኖሎጂ ያመለክታሉ ወይንም ደግሞ ቴክኖሎጂ ናቸው ማለት እንችላለን። የቴሌቪዥን ስክሪናችንም ቴክኖሎጂ ነው። የምንጠቀምባቸው ብዙ ቁሳቁሶች ቴክኖሎጂ ናቸው። አሁን ላወራበት የፈለኩት ቴክኖሎጂ እንዴት መጠቀም አለብን የሚለውን ነገር ነው። ብዙዎቻችን ቴክኖሎጂን ተጠቅመን አንዳንድ ጊዜ ጥሩ ነገሮችን እናደርጋለን፣ አንዳንድ ጊዜ ደግሞ መጥፎ ነገሮችን እናደርጋለን። ስለዚህ እኔ ደግሞ ግላዊ ሕይወታችንን በተመለከተ ጥቂት ነገር ላወራችሁ እፈልጋለሁ። በብዙዎቻችን እንግዲህ ስልክ ወይም ደግሞ ሞባይል የምንለው ነገር እንደዚህ አይነት ነገር በእጆቻችን ላይ አለ። አሁን ላይ ቴክኖሎጂ ተጠቅሞ ብዙ ነገሮችን እንጠቀማለን። ዩቲዩብ፣ ፌስቡክ፣ ቲክቶክ እና የተለያዩ ናቸው። እንግዲህ ዓለማችን ላይ እንግዲህ በቀላሉ መጥፎ ነገርን ልናደርግበት እንችላለን ወይም ደግሞ ጥሩ ነገርን ልናደርግበት እንችላለን። ለምሳሌ ዛሬ ጥሩ ነገር ላድርግ። እስኪ አንድ ጥሩ ነገር ላሳያችሁ። ስልካችሁ ላይ በቀላሉ አንድሮይድ ከሆነ ወይም ደግሞ ስልካችሁ አይፎን ከሆነ በቀላሉ ጂሚኒ ለምሳሌ አውጥተን እንመለከተው። ጂሚኒ በአሁኑ ጊዜ ለጥሩ ነገርም ለመጥፎ ነገርም ሊውል የሚችል የቴክኖሎጂ አይነት ነው። እዚህ ቴክኖሎጂ ላይ ቻትን በመጠቀም የተለያዩ እውቀቶችን ማወቅ እንችላለን። መማር የምንፈልጋቸው፣ መልመድ የምንፈልጋቸውን፣ ማየት የምንፈልጋቸውን ነገሮች በቀላሉ እናገኛለን። ጂሚኒ አሁን ላይ ሰፋ ያለ ይዘቶችን ይዞ መጥቷል። ከነዛ መካከል ዋነኛው ምንድነው? ሙዚቃ ነው። ሙዚቃ በማህበራዊ ህይወታችን ላይ ትልቅ ተጽዕኖ ፈጣሪ የሆነ ነገር ነው። ለምሳሌ ሙዚቃን ተጠቅመን ማህበራዊ ሴቶቻችንን ልናጎለበት የምንችልባቸው ብዙ ነገሮች አሉት። ሙዚቃን ተጠቅመን ማህበራዊ ህይወታችንንም ልናበላሽባቸው ከምንችልባቸው ነገሮች አንዱ ነው። ስለዚህ ጂሚኒን ስንጠቀም ሙዚቃ መጠቀም እንችላለን። በጽሁፍ የሰጠነውን በዜማ አድርጎ ያወጣልናል። ዜማ ያለው ሙዚቃ ከፈለግን ወይም ደግሞ ክላሲካል ብቻ ከፈለግን መስራት እንችላለን። አሁን ላይ ግን ማህበራዊ ህይወትን ተመልክቶ ብዙ አልባሌ የሆኑ ግጥሞች የተጻፉ ብዙ የማይሆኑ ነገሮች እየተሰራጩ ነው። እነዚህ ከግል ህይወት ጀምሮ ብዙ ጉዳት ያላቸው ነገሮች ናቸው። ለምሳሌ የምናዳምጣቸውን ነገሮች አንዳንዴ አጉል ቀስቃሽ የሆኑ የፖለቲካ ንግግሮች ይኖሩታል። አጉል ቀስቃሽ የሆኑ ሃይማኖታዊ ማንቋሾች ንግግሮች ይኖሩታል። እነዚህ ደግሞ በግላዊ ህይወታችን ላይ ለአንድ ነገር ያለን አመለካከትን ያበላሻሉ። ለማህበረሰባችን ያለን አመለካከትን ያበላሻሉ። የሃይማኖት መቻቻልን እንዳይኖረን አድርገው ያበላሹናል። ስለዚህ እኛ ምን ማድረግ አለብን? ስንጠቀማቸው ይህን ቴክኖሎጂ ለመልካም ነገር ብቻ መጠቀም እንዳለብን በዚቹ አጭር መልእክት ማስተላለፍ እወዳለሁ። ዛሬ መልእክት ይሄ ነው። አመሰግናለሁ።